ከሰዎች ጋር ስትተዋወቅ መጀመሪያ የምታየው ነገር ምንድነው? ምን ከሰዎች ጋር ስትተዋወቅ መጀመሪያ የምታየው ነገር ምንድነው? ሴት ከሆነች ስፖንዲዋር፣ ወንድ ከሆነ ጥርሱ ነው። አፍሪካ ውስጥ ስንት አህጉር አለ? አፍሪካ ውስጥ 54 አህጉር አለ። እሺ ቢያንስ ሶስቱን ጥቀስልኝ እስኪ። አህጉር ከቻላችሁ እናንተም 54 አህጉሮችን ቢያንስ ጥቀሱልን። እሺ አንተም ቢያንስ ሶስቱን ጥቀስልን እስኪ። ሶስት አህጉር የሩጫ ውድድር ላይ ሆነህ የመጨረሻው ዙር ላይ ሁለተኛውን ሰው ብትቀድመው ስንተኛ ትሆናለህ? ሁለተኛ ነው የሚሆነው። ጀግና። ከሰዎች ጋር ስትተዋወቅ መጀመሪያ የምታየው ነገር ምንድን ነው? እስኪ ለምሳሌ ሴት ብትሆን ምን ታያለህ? ገጽታዋን። እሺ ወንድስ ቢሆን? ወንድነት ነው። አቋሙን ታያለህ? ከሴቶችና ከወንዶች የበለጠ ማን ይዋሻል? ሴቶች ይዋሻል። እስኪ ንገረን፣ ቢያንስ አንድ ንገረን። እድሜያቸው ላይ አሁን ትክክለኛችሁ ተገንቷል። አትዋሹን። የሩጫ ውድድር ላይ ሆነህ የመጨረሻው ዙር ላይ ሁለተኛውን ሰው ብትቀድመው ስንተኛ ትሆናለህ? ሁለተኛ። አንቺ ከባድ ሰው። ከሰዎች ጋር ስትተዋወቅ መጀመሪያ የምታየው ነገር ምንድነው? ከሰዎች ጋር ስትተዋወቅ መጀመሪያ የምታየው ነገር ምንድነው? ሴት ከሆነች ስፖንዲዋር፣ ወንድ ከሆነ ጥርሱ ነው። አረስ ወንዳ። እሺ አፍሪካ ውስጥ ስንት አህጉር አለ? አይዶን አሁን ረስቻቸዋለሁ። ሚኒመም 9 ናቸው። እስኪ ጥቀስልኝ እስኪ። ይቅርብኝ ናቸው። ከሴቶችና ከወንዶች የበለጠ ማን ይዋሻል? ሴቶች። እስኪ ከሚዋሹት ውስጥ አንዱ ለምሳሌ ስልክ የደወልክላቸው የማይመች ቦታ ነኝ ምናምን ሊሉ ይችላሉ። የሩጫ ውድድር ላይ ሆነሽ የመጨረሻው ዙር ላይ ሁለተኛውን ሰው ብትቀርቢው ስንተኛ ትሆኛለሽ? አንደኛ። አንቺ ስንተኛ ትሆኛ? እኔም አንደኛ። እርግጠኛ ናች? እሺ ከሰዎች ጋር ስትተዋወቁ መጀመሪያ የምታዩት ነገር ምንድነው? መልካቸው። እሺ ለሴቶችና ለወንዶች የምትለያዩዋለሽ? እሺ አንቺስ ከሴቶችና ከሰዎች ጋር ስትተዋወቂ መጀመሪያ የምታዩት ነገር ምንድነው? አለባበሱ። በቃ ሁኔታው። እሺ አለባበሱ። የምትለያዩ ነገር አለሽ ከሴቶችና ከወንዶች? የምትለያዩ ነገር አለሽ ከሴቶችና ከወንዶች? የለም። እሺ አፍሪካ ውስጥ ስንት አህጉር አለ? 7 አህጉር አለ። ልትጠቅሽልኝ ትችያለሽ? እሺ አፍሪካ ውስጥ ስንት አህጉር አለ? 7 ናቸው። እሺ ከሴቶችና ከወንዶች የበለጠ ማን ይዋሻል ይላል የመጨረሻ ጥያቄ። ወንዶች። እርግጠኛ ነሽ? አዎ። ያንቺስ ማን ይዋሻል? ሁለቱም ይዋሻል። እሺ ምን ሊዋሹ ይችላሉ? ወንዶች የሚዋሹት ፍቅረኛ ኖራቸው ፍቅረኛ የለኝም ብለው ፍቅረኛ ኖራቸው። አንተ ባለጌ። ሁለተኛውን ሰው ብትቀድመው ስንተኛ ትሆናለህ? ሁለተኛውን ሰው ብትቀድመው ስንተኛ ትሆናለህ? ሶስተኛ። ሶስተኛ ይሆናል። ከሰዎች ጋር ስትተዋወቅ መጀመሪያ የምታየው ነገር ምንድነው? ፈገግ። አፍሪካ ውስጥ ስንት አህጉር አለ? ሄሎ ስንት አህጉር ይመስላል በግምት እስኪ ቁጥር? ታስጠላው አጥር 12 ሀገር። እሺ ስንት ጥቀስልኝ እስኪ በል። የሩጫ ውድድር ላይ ሆነህ የመጨረሻው ዙር ላይ ሁለተኛውን ሰው ብትቀድመው ስንተኛ ትሆናለህ? የሰዎቹን ብዛት ማወቅ አለብኝ። የሰዎቹን ብዛት ማወቅ አለብህ። ሁለተኛውን ሰው ብትቀድመው ስንተኛ መሆን አለብህ? ስንተኛ ትሆናለህ? አንደኛ ትሆናለህ። እሺ ከሰዎች ጋር ስትተዋወቅ መጀመሪያ የምታየው ነገር ምንድነው? ፊዚካሊቲውን። ለሴቶችና ለወንዶች የምትለያየው ነገር አለ? የሴት ልጅ ውበቷን ነው የምታየው? የወንድ ልጅ አቋሙን ነው የምታየው? እሺ አፍሪካ ውስጥ ስንት አህጉር አለ? ገምት እስኪ። ብሔረሰብ ነው ወይስ አህጉር? አፍሪካ ውስጥ አህጉር 12። እሺ ልትጠቅስልኝ ትችላለህ? ቢያንስ 3 ጥቀስልኝ። እሺ ከሴቶችና ከወንዶች የበለጠ ማን ይዋሻል? ሴቶች ናቸው። ሴቶች ይዋሻሉ? እሺ ቢያንስ ከሚዋሹት ነገር አንድ ንገረኝ። ከሚዋሹት ነገር ለምሳሌ ባለትዳርና ባለትዳር አይደለም ትላለህ። ባለትዳርና ዛሬ ቪዲዮ ይሄን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። ሰብስክራይብ ማድረግ እንዳይረሳ። በቀጣይ እስከምንገናኝ ድረስ መልካም ጊዜ